ሰላም ዛሬ በጣም አስደሳች በሆነ ርዕስ ላይ ነው የምናወራው። ኤም-ዳሽ ይባላል። ምንድነው ካሉ አዲስና በጣም አስደናቂ የይዘት አስተዳደር ስርዓት ነው። ይህ ደግሞ ዝም ብሎ ሌላ ስርዓት አይደለም። የዘመናዊውን ድረገጽ ፈተናዎች ለመፍታት ታስቦ ከመሰረቱ የተገነባ ነው። እሺ፣ እስኪ በጥልቀት እንዝለቅበት። መጀመሪያ በዚህ ቁጥር እንጀምር። 40 በመቶ። ይሄ ቁጥር ወርድፕሬስን ግዙፍነት ነው የሚያሳየው። አስቡት፣ በዓለም ላይ ካሉ ድረገጾች ወደ 40 በመቶ የሚጠጋው በወርድፕሬስ ነው የሚሰራው። ይህ ማለት ምን ያህል ግዙፍና ወሳኝ እንደሆነ በቀላሉ መገመት ይቻላል። ግን እዚህ ጋር አንድ ትልቅ ጥያቄ ይነሳል። ትልቁ ስኬቱ ራሱ ትልቁ ድክመቱ ቢሆንስ? አዎ፣ አስቡት እስኪ። ትልቁ ጥንካሬው በተመሳሳይ ሰዓት ትልቁ ስጋቱ ቢሆንስ? የዛሬው ትንታኔያችን የሚሽከረከረው እኮ በዚህ ሐሳብ ዙሪያ ነው። እሺ፣ ስለዚህ ታሪኩን ከመጀመሪያው እንጀምር። ወደ ኤም-ዳሽ ከመድረሳችን በፊት ወርድፕሬስ ከየት እንደመጣ ማየት አለብን። ወርድፕሬስ ማለት እኮ ለድረገጽ ህትመት ትልቅ አብዮት ያመጣ ግዙፍ ተቋም ነው። እስኪ እንዴት ህትመትን ለሁሉም ሰው ተደራሽ እንዳደረገ እናስታውስ። እስኪ ወደ ኋላ እንመለስ። ከ20 ምናምን ዓመት በፊት ድረገጽ መስራት ማለት የኮምፒውተር ጠቢባን ሥራ ብቻ ነበር። ግን ወርድፕሬስ መጣና ያንን ሁሉ ቀየረው። ማንኛውም ሰው ጸሐፊም ይሁን አርቲስት ወይም ትንሽ ሱቅ ያለው ሰው የራሱ አታሚ መሆን ቻለ። ይህ እኮ በሚሊዮኖች የሚቆጠሩ ሰዎች ድምፃቸውን እንዲያሰሙ ያደረገ እውነተኛ የቴክኖሎጂ አብዮት ነበር። እሺ፣ ግን እዚህ ጋር ነው ታሪኩ ይቀየረው። አሁን ወደ ዋናው ችግር፣ ወደ ወርድፕሬስ ስነ ምህዳር ልብ ውስጥ ወዳለው ስንጥቅ እንመጣለን። ይህ ምንድን ነው? የፕለጊን ችግር። ፕለጊኖች ለድረገጻችን ተጨማሪ አቅም የሚሰጡ ትንንሽ ፕሮግራሞች ናቸው። በጣም ጠቃሚ ናቸው። ግን ችግሩም የሚጀምረው እዚሁ ጋር ነው። እስኪ ይህንን ቁጥር እንመልከት። 96%፣ 96 በመቶ የወርድፕሬስ የደህንነት ችግሮች ምንጫቸው ከፕለጊኖች ነው። 96% የሚሆኑት በጣም አስደንጋጭ ቁጥር ነው አይደል? ይሄ ማለት እኮ ዋናው ችግር ወርድፕሬስ ራሱ ጋር ሳይሆን በዙሪያው በተገነባው የፕለጊን ስርዓት ላይ ነው ማለት ነው። እሺ፣ ችግሩ ለምንድን ነው ግን ምትራን ትልቅ የሆነው? ምክንያቱ ይሄ ነው። የወርድፕሬስ ፕላጊኖች የድረገጹን ቁልፍ እንደያዙ አስቡት። የዴታቤዙንም የፋይሉንም የሁሉም ነገር መዳረሻ አላቸው። ይሄ ማለት የእያንዳንዱ አዲስ ፕላጊን ስንጭን ለቤታችን አዲስ ቁልፍ ሰጥተን የማናውቀውን ሰው እንደማስገባት ነው። በጣም ትልቅ ስጋት ነው። ስለዚህ መፍትሄው ምንድን ነው? ይህንን ችግር በምሳሌ ለማስረዳት እስኪ እንዲህ እናስበው። በምንበላው ሾርባ ውስጥ ስቴፕል ሊኖር ይችላል የሚል ስጋት ካለ አዲስ ምግብ ቤት ከመሞከራችን በፊት 100 ጊዜ እናስባለን የሚል ካለ ነው። የወርድፕሬስ ፕለጊኖችም ልክ እንደዛው ናቸው። ሙሉ በሙሉ መተማመን የለም። የትኛው ደህንነቱ የተጠበቀ እንደሆነ እርግጠኛ መሆን ስለማይቻል ያንዳንዱን አዲስ ፕለጊን በስጋትና በጥርጣሬ ነው ምንጭ ነው። እሺ፣ ለዚህ ሁሉ ችግር መፍትሄው ምንድን ነው? እዚህ ጋር ነው እንግዲህ ኤም-ዳሽ ወደ ታሪኩ የሚገባው። ኤም-ዳሽ ማለት የወርድፕሬስን ችግሮች ለመፍታት ታስቦ የተሰራ እንደ መንፈሳዊ ተተኪው ልንቆጥረው የምንችለው አዲስ ስርዓት ነው። ስለዚህ በአጭሩ ኤም-ዳሽ ምንድን ነው? ይሄ ነው የወርድፕሬስ መንፈሳዊ ተተኪ ሆኖ ከመሰረቱ የተገነባ ኦፕን ሶርስ ማለትም ለሁሉም ክፍት የሆነ እና ሰርቨርሌስ የዘመኑን ቴክኖሎጂን የሚጠቀም የይዘት አስተዳደር ስርዓት ነው። እስኪ ዋና ዋና ባህሪያቱን እንመልከት። ሙሉ በሙሉ በታይፕስክሪፕት ነው የተጻፈው። በተፈጥሮ ሰርቨርሌስ ነው። ፕለጊኖቹ ደግሞ ደህንነታቸው በተጠበቀ ሳንድቦክስ ውስጥ ነው የሚሰሩት። በአስትሮ ፍሬምወርክ ነው የሚሰራው እና የኤምአይቲ ፈቃድ አለው። እዚህ ጋር እያንዳንዱ ነጥብ በጣም ወሳኝ ነው። ለምሳሌ ሰርቨርሌስ መሆኑ በጣም ፈጣንና ወጪ ቆጣቢ ያደርገዋል። ግን ከሁሉም በላይ ትልቁ ነገር የጨዋታውን ሕግ የሚቀይረው ደህንነታቸው በተጠበቀ ሳንድቦክስ ውስጥ የሚሰሩ ፕለጊኖች የሚለው ሐሳብ ነው። እስኪ ያንን በጥልቀት እንዩ። አሁን የኤም-ዳሽ ትልቁ ጥንካሬ ለኃይሉ ሱፐር ፓወር ወደምንለው ሐሳብ እንመጣለን። ይሄ ምንድን ነው? ለፕለጊን ደህንነት ያለው ፈጽሞ አዲስ እና አብዮታዊ አቀራረብ ሳንድቦክሲንግ። ሳንድቦክሲንግ ምንድን ነው? በቀላሉ ለማስረዳት እያንዳንዱ ፕለጊን የራሱ የሆነ የግል መጫወቻ ቦታ እንዳለው አስቡት። ልክ እንደ የአሸዋ ሳጥን። በዛ ሳጥን ውስጥ ብቻ ነው መስራት የሚችለው። በግልጽ ካልተፈቀደለት በስተቀር ከዛ ሳጥን ውጪ ምንም ነገር መንካት አይችልም። ይህ ማለት ጥብቅ የሆነ የደህንነት ቁጥጥር አለ ማለት ነው። ሂደቱ ደግሞ በጣም ቀላልና ግልጽ ነው። 1. ፕለጊኑ ምን አይነት ፈቃዶች እንደሚያስፈልጉት በግልጽ ይናገራል። 2.
አስተዳዳሪው ያንን ዝርዝር አይቶ እሺ ወይም አልፈክትም ይላል። ልክ ስልካችን ላይ አፕ ስንጭን እንደሚጠይቀን አይነት ነገር። 3. ፕለጊኑ የሚሰራው የተፈቀደለትን ሥራ ብቻ ነው። ምንም ከዚያ በላይ የለም። በቃ ግልጽ፣ ቀላል እና ከሁሉም በላይ ደህንነቱ የተጠበቀ። ቅድም ያየነውን ንጽጽርን እናስታውስ። የወርድ ፕሬስ ፕላጊኖች ቀጥታ መዳረሻ አላቸው ብለን ነበር። አሁን የሜርዳሹን ጎንን ሙለው ምን እናገኛለን? ገለልተኛ ሳንድቦክስ፣ የተገደቡ ፈቃዶች፣ ምንም አይነት ቀጥታ መዳረሻ የለም። ችግሩ ሙሉ በሙሉ ተፈቷል ማለት ነው። ይሄ እኮ ከመሬት እስከ ሰማይ ያለው ልዩነት ነው። እሺ፣ ኤምዳሽ የደህንነት ችግርን ብቻ አይደለም የሚፈታው። ኢታችንን ትንሽ እናስፋና ኤምዳሽ ለምን ለወደፊቱ ለዘመናዊው ድረገጽ እንደተገነባ እኒህ። ኤምዳሽ ለወደፊቱ ዝግጁ ነው ስንል ምን ማለታችን ነው? እስኪ የተወሰኑ ነጥቦች እኔ። አንደኛ፣ ሰርቨርለስ አሰራሩ። ይሄ ማለት ወጪን በጣም ይቆጥበዋል። ብዙ ሰው ድረገጹን ሲጎበኝ ይሰፋል፣ ማንም ከሌለ ደግሞ ወደ ዜሮ ይቀንሳል። ሁለተኛ፣ ለሰው ሰራሽ አስተውሎት ወይም ኤአይ ከመጀመሪያው ታስሎ የተሰራ ነው። እንደ ኤጀንት ስኪልዝ ያሉ ነገሮች አሉት። በታዋቂው የአስትሮ ፍሬምወርክ የተሰራ ዘመናዊ ገጽታም አለው። እና ደግሞ ሌላ የደህንነት ጥቅም የይለፍ ቃል በሌለው ፓስኪ ማረጋገጫ ነው የሚሰራው። ደግሞ ሌላ በጣም አዲስና አስተናጊ ሐሳብ አለ። X402 ድጋፍ ይባላል። ይህ ለኢንተርኔት ተኮር ጥቃቅን ክፍያዎች የተሰራ መስፈርት ነው። እስኪ ያስቡት፣ ወደፊት የኤአይ ፕሮግራሞች ድረገጻችን ላይ ያለን መረጃ ሲፈልጉ ለእያንዳንዱ ለተጠቀሙት መረጃ በራሳቸው ጊዜ ጥቃቅን ክፍያ ቢከፍሉስ? የደንበኝነት ምዝገባ ያስፈልግ። ይህ ለወደፊቱ የይዘት ፈጣሪዎች ትልቅ የገቢ ምንጭ ሊሆን የሚችል ስርዓት ነው። እናም በመጨረሻ ወደ ጀመርንበት ጥያቄ እንመለሳለን። መጀመሪያ ላይ ኢንተርኔት ላይ ካሉት ድረገጾች 40% ወርድፕረስ ላይ ነው የተገነቡት ብለን ነበር። አሁን ጥያቄው ይሄ ነው። ቀጣዩ 40% የሚገነባው እንዴት ነው? እንደ ኤምዳሽ ባሉ ደህንነትና መተማመን ላይ በተመሰረቱ ለዘመኑ በተሰሩ አዲስ ስርዓቶች ይሆን? ጊዜ ነው የሚመለሰው።